ትምህርት ወደ ብሩህ የወደፊት ጊዜ በር የሚከፍት ቁልፍ መሳሪያ ከመሆኑ ባሻገር ግለሰቦች ወደ ሙሉ አቅማቸው እንዲደርሱና የማህበረሰባችን እድገት እንዲፋጠን ትልቁን ድርሻ ይወጣል። ከ15 ዓመተ ምህረት መጨረሻ ጀምሮ ያጋጠመው የሰላም መደፍረስ ችግር በከፍተኛ ሁኔታ ማነቆ ውስጥ እንዲገባ አድርጎታል። አሁንም እንደ ሀገርም ሆነ እንደ ክልል ላጋጠሙን ውስብስብ ችግሮች ሁነኛ መውጫ መንገዱ እውነተኛ የሀገር ፍቅር ያላቸው በስነ ምግባር የታነጹ ግብረ ገብነት የተላበሱ ምክንያታዊና በሐሳብ የበላይነት የሚያምኑ ዜጎችን መገንባት ሲሆን ለዚህ ደግሞ በትምህርት ስርዓቱ ያጋጠሙን ሁለንተናዊ ፈተና መሻገር ለነገ የማይባል የሁላችንም ቁልፍ ድርሻ ኃላፊነት መሆኑን በልኩ ተገንዝቦ መረባረብ ያስፈልጋል። እንደነማ የወረዳ ትምህርት ጽሕፈት ቤት 67 አካባቢ የሚሆኑ የትምህርት ተቋማት አሉ። አሁን ባለው ነባራዊ ሁኔታ 12 አካባቢ የሚደርሱ ትምህርት ቤቶች ናቸው መማር ማስተማር እያስተማሩ ያሉ። 55 አካባቢ የሚሆኑ ትምህርት ቤቶች ደግሞ ከትምህርት ገበታ ውጭ ናቸው። እንዲሆን ያደረገው ደግሞ የጸጥታ ችግሩ ነው። አሁን ባለው ነባራዊ ሁኔታ 10 የመጀመሪያ ደረጃ ትምህርት ቤቶች፣ 2 ሁለተኛ ደረጃ ትምህርት ቤቶች መማር ማስተማር እያስኬዱ ነው ያሉት። አሁን ባለው መማር ማስተማር የጀመሩ ትምህርት ቤቶች መማር ማስተማሩ በጥሩ ሁኔታ ላይ ያለበት አግባብ ነው ያለ። እሱንም በቅርበት እየተከታተልና እየደገፍን ያለ ነው። ዛሬ ላይ ግን ሁሉ የትምህርት ተቋማት መማር ማስተማር እንዲጀምሩ ለማድረግ ይመች ዘንድ ትልቅ ፈተና የሆነው የጸጥታ ችግርና ወቅታዊ የክልላችን የግጭት ሁኔታ ስለሆነ ይህንን ሊመክር የሚችል መድረክ አዘጋጅተናል እንደ ወረዳ የንቅናቄ መድረክ። በዚህ ንቅናቄ መድረክ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የትምህርት ቤት ርዕሰ መምህራን ሱፐርቫይዘሮች፣ የትምህርት ቤት መምህራን ማህበር ሰብሳቢዎች እና ተሰሚነት ያላቸው ሽማግሌዎችን የወረዳ አመራሩም የከተማ አመራሩንም ለሰብስበን እየተወያየን ያለ ነው። ዋናው ዓላማ የነዋ በተባለው ተብቸና ደብረ ዮም ሰብሳቢ ነኝ። ስለዚህ በትምህርት ላይ ያደረሰው አደጋና ተጥኖ በጣም ፈታኝ ነው። ስለዚህ በተማሪዎች ላይ ዛሬ ትምህርት ገበታ መዋል ሲገባቸው እንጨት እየጠረቡ ወደ አልሆነ ቦታ ላይ ስለንቦናቸው እየተጎዳ ህፃናቶች ውሏቸውም ጊዜያቸውም ወደ አልሆነ ቦታ እየዋሉ ስለሆነ ወደ ጦርነት እያለ ስለዚህ ትምህርት ቤት በጣም መምህራን ላይ በጣም ስለንቦና ጎርቷል። ታዳጊ ህፃናቶች ላይ ስለንቦናቸው ውለዋል። 7 ዓመት ተማሪዎች መማር እየተገባቸው ዛሬ ከብት ጭራ ተከትለው እየሄዱ ናቸው። ልጆቹ መማር ሲገባቸው ምንም አይነት መውጣት መውረድ ምንም አይነት ወዲያ ወዲህ በማይበልበት ሰዓት ልጅ ከአባት ጋር ተኮርትሞ መዋል ማደር ማለት አባት እናት ልጅን አንገት ደፍቶ ማየት ማለት እጅግ በጣም ቅስፈሳ። እያንዳንዱ ማህበረሰብ ለልጆቹ የሰላምን አማራጭ አጥብቆ መያዝ አለበት።